ሰላም ሰላም እንዴት ናችሁ? ሰላም ነው ወይ? ዛሬ ደግሞ በሌላ ብስኩት መጥቻለሁ። ይሄ ብስኩት እንግዲህ በባግ ነው የሚሰራው። ፔፒን ባግ የሚሉት ከአማዞን መግዛት ትችላላችሁ። እንግዲህ 2 ካፕ ቅቤ ነው የምናረገው፣ ወይንም ደግሞ 4 ስቴክ፣ 2 ደቃቅ ስኳር 2 ካፕ አድርገን በደንብ ካቦካነው በኋላ 4 እንቁላል እናረጋለን። ውዶቼ እንግዲህ እንደተለመደው እንቁላሉን ተራ በተራ አንዳንድ እያረግን ነው የምናቦካው በደንብ እንዲዳረስልን። እንግዲህ ለቪዲዮ እንዲያጥር ብዬ እኔ በስፒድ ያቦካው እንዳይመስላችሁ ቀስ እያልኩ ነው ያቦካውት። ያው ቪዲዮ እንዳይረዝም እንዳይሰለቻችሁ በሚል አሳጥሬዋለሁ። ከዛ በኋላ ቫኒላ ነው የምትከቱት። እንቁላሉ ተዳርሶ በደንብ ከእንትን ካለ በኋላ ቫኒላ 1 ቴብል ስፑን የምግብ ማንኪያ ቫኒላ ታረጋላችሁ። ከሌላችሁም ችግር የለውም ቢቀርም፣ ግን ለሽታ በጣም ቆንጆ ነው ቫኒላ። ከዛ በኋላ እንግዲህ ውዶቼ 5 ካፕ ዱቄት ነው የምታረጉት። ይሄኛው ከትላንቱ ለየት ያለ የሚያረገው ዱቄቱ 5 ካፕ ነው። ሊጡ ትንሽ ቀጠን ማለት አለበት፣ ምክንያቱም በላስቲክ ስለሆነ የምንሰራው። ሊጡ ደረቅ ከሆነ ላስቲኩን ማሳለፍ አይችልም፣ እንደገና ላስቲኩም ይቀደዳል። ስለዚህ መጠኑ ወሳኝ ነው ማለት ነው። ይሄንን ብስኩት ስንሰራ እንግዲህ ይሄን ብስኩት ሰርተን ከጨረስን በኋላ በተለያየ ነገር ዲኮር ማድረግ እንችላለን። ከፈለግን በቸኮሌት፣ በዋይት ቸኮሌት፣ በካርመር በፈለግነው አይነት ዲኮር ማድረግ እንችላለን። እንግዲህ ውዶቼ እንደዚህ ቆንጆ የሆነ ብስኩት እንሰራለን። እንግዲህ እስከ መጨረሻው ተከታተሉት። እናንተም ሰብስክራይብ ማድረጋችሁን እንዳትረሱ። ለጓደኞቻችሁ ሼር አድርጉልኝና ሰብስክራይብ እንዲያደርጉኝ አድርጉልኝ። እስከ መጨረሻው በደንብ ተከታትላችሁ እንደምትሰሩ ተስፋ አረጋለሁ። አመሰግናለሁ። ባይ ውዶቼ።